አትንኩን፣ በቃ አትንኩን። ምድረ ጥሮተኛ ከብት 10 ዓመት ወደ ህዝቡን ያጫረሳቸው ይበቃቸዋል። በቃ ይሄ አሁን ይሄ ዘመን የእኛ ዘመን ነው፣ የወጣቶቹ ዘመን ነው። በቃ የወጣቶቹ ዘመን ስለሆነ ተውን፣ እኛ እንስራበት፣ እንለወጥበት። እንደናንተ የቤት እንደ ወንዶችም ሴቶችም ሽማግሌዎች አለች ማለት ነው። የቤት ጥሮተኛ እንዳንሆን ልንስራበት፣ ተውን፣ እንማርበት። ሀንጎላችንን ጭንቅላታችንን አታመርዙት። እኔን በቃ እስኪ ስታዩ ደግሞ ልጁ አራዳ አይመስልም። ምን ማድረግ ነበረብኝ? ንገረኝ። ጫት በዚህ መያዝ ነበረብኝ? ጫት በዚህ መያዝ ነበረብኝ? ንገረኝ። ወይ ቱቦውን እንደዚህ አድርጌ መያዝ ነበረብኝ አራዳ ለማለት? ወይ ሱሪ እንደዚህ አድርጌ ልሂድ አራዳ ለመባል? እንደዚህ ላድርግ ሱሪ እንደዚህ አድርጌ ልሂድ አራዳ ለመባል? ነገሩ እንዴት ነው? አራዳው እንዴት ነው? በማረም ነገሩ አራዳ ለማድረግ እሺ ለማለት ምን ላድርግ? ወይ ደረቴን በደንብ አድርጌ ልፈተው እስከዚህ ባዶ ራቆቴን ልሄድ ምናምን? አራዳ እንዴት ነው አራዳው? እናንተ እኮ አራዳ ተብላችኋል እኮ እናቴቱ። በዚህ ሺሻ፣ በዚህ ጫት፣ በዚህ ኦቾሎኒ፣ በዚህ ልጅሽ የሚያክል ወንድ እናንተ አሁን እናንተ ናችሁ አራዳ። እናንተ ናችሁ ለህዝቡ የምታስተምሩትኝ። እንገራችሁ አዳዲሶች እየመጣችሁ ያላችሁ ሶሻል ሚዲያ ላይ ወጣቶች ማለት ነው በሙሉ ሶሻል ሚዲያ ያላችሁ፣ በተለይ የእነዚህ ጥንብ ሽማግሌዎችን ስድብ ሰምታችሁ ለመትረፍ ካሰባችሁ አንድ ሰው እንዳጠር ውጣ፣ ስራ፣ ተለወጥ፣ ህይወትህን ቀይር፣ ቤተሰቦችን ቀይር፣ የራስህን ፊውቸር ደግሞ አስተካክል። እነዚህ ሽማግሌዎች ተሳድበው አልተሳደቡም ቤታቸው ቁጭ ብለው ነው የሚውሉት ሙሉ ሌሊት። ከዛ በስትረስ ሳይተኙ ነው የሚያድሩት። ወይኔ የነገ ቢል ማን ነው የሚከፍለው? ሳምንት እኮ አለፈው። ካፔል ይመጣ ካፔል እንደሚባሉ ተደጋሚ አሁን በአማርኛ እንደሚባል ተደግሞ ይመጣብኛል የሚሉ ሽማግሌዎች ቅንቅናሞች ናቸው እነዚህ። እኔ ደግሞ ልንገራችሁ፣ እኔ ተማሪ ነኝ። ኦኬ አሁን ፕሬአፕሮንቲሳዥ አሉ። የሚቀጥለው አመት ደግሞ አፕሮንቲሳዥ ይገባሉ። ሀውስ ቢልዲንግ ነው የምትሉት እናንተ። ሀውስ ቢልዲንግ ይገባሉ። እኔን አትንኩኝ፣ ሚስቴን አትንኩ። ማውራት ከፈለግሽ እሷ በእንግሊዝኛ አንቺ በእንግሊዝኛ ቁጭ ብላችሁ ታወራላችሁ። የዛን ጊዜ ምን አባሽ እንደምትሆን አይሻለሁ። ማርያም ራስሽ የዛን ጊዜ ሽንት ቤት ገብተሽ ራስሽ ትታነቃታለሽ። ፍራይዴን ጥሯቸው ጋይስ፣ ፍራይዴን ጥሯቸው። ደርሰን ንቀት ተዋቸው። ንቀ የሚታለፉ ሰዎች አይደሉም እነዚህ። ንቀ የሚታለፍ እንዴት ነው? ንቀ የሚታለፍ እንዴት ነው? ንገሩኝ በማለት እና እኔ እኮ የምጨንቀኝ ስለ ራሴ እያወራሁ አይደል? ዝም ብዬ እኮ ተዋቸው ነበር። አሁን እኮ በሌላ መንገድ ስለመጡ እኔ የማልወደው ነገር ልንገራችሁ። ወረቀት የለውም ቤት የለውም የሚለኝ ሰው የት አይተውት ነው? ይህንም በቃ የማልወደው ነገር ፍራይዴ ጥሯቸው ጋይስ። ያቃጥላቸው። ከዛ ደግሞ ፒኪኒ እኔ አልቀጠቅጥሽም። የዛን ጊዜ እኔ እንገባለን መጨረሻ ላይ። አሁን ልጆቼ ናቸው የሚቀጠቅጡ። ታያታለህ። እያንዳንዱ እየገለበጠ በኤአይ እየሰራ ሲገርፍ ነው የሚምሩ። ታያታለህ። መፈጠረህን እስከምጠላ አንቺ ማንቺ ሆነ ፈጠረህን እስከ
ፍራይዴ ጥሯቸው ጋይስ፣ ፍራይዴ ጥሯቸው። ኧረ ጨረስን እኮ። አሁን እኔ ስንት አካውንት አለኝ? 4 አካውንት አለኝ። እንዴት አድርጌ ላሳያቸው ነው? 4 አካውንት አለኝ። አሁን እኔ እየታየች ነው። 4 አካውንት አለኝ። አንዱ ብሎክ ሲደረግ በሌላኛው እጄ ነው የምትሳደቡ። ተሳድቤ አላውቅም፣ ግን የማይበት ማለት ነው። ከዛ ደግሞ ሁሉም ሰው ፎሎ አላረግበትም። ማርያም ሁለቱም የሚታወቁ ናቸው፣ ሁለቱም የማይታወቁ ናቸው። ህዝቡ እንደዚህ አድርገን አታጭ ከስንት ወጣት እየተጋደማችሁ ስንት የቤታችሁ ገመና ብዙ ነገር እያለ ስለ ዴዚና ስለ አሌክስ ማውራት ማትችሉ። አሌክስ ጀግና ነው። አሌክስ ጀግና ነው። ማርያም ጀግና ነው። ዴዚም እንደዛ ጀግና ናት። ጎ ስማርት ጭንቅላት አላት ዴዚም። አሌክስም ስማርት ጭንቅላት አለው። ሁለቱ ጀግኖች ናቸው። ሁለቱ በቃ ልጃቸው ያሳድጋሉ። ምሽ እንዳንቺ ውጪ ከቤት ልጅ አይደለሽም ምናምን እያሉ ሳይሆን ተንከባክባ አንቀባረው ነው የሚያሳድጉ። አንቺ እንኳን ለልጅ ከቤት የውጭ ብለሽ ከነ ልጁ አይደለም ያባረሻት። ስለነ አሌክስ ለነ ዴዚ እንዳታወሪ። አንድ ሰው ወዳጄ ብትሆን ወዳጄ እኔ የምወድ ሰው ለዚህ እኮ ገና እኮ አይ ምናምን ብትለኝ ተበዳ ነው የምልህ። ምን አገባ ያንተ አስረግዘህ ሽንት ቤት ያስወረድከው ልጅ ልክ ሽንት ቤት ስትገቡ ዳቦ የሚላችሁ ልጅ መጀመሪያ አስታውሱ። ሴት መሆንሽ ወንድ መሆንሽ ማለት ነው። ዳቦ እያላችሁ ነው ልክ ሽንት ቤት ቁጭ ስትሉ ያስወረዳችሁ ሁላችሁ ማለት ነው። ስለና አሌክስና ስለ ዴዚ እድሜያቸው ካለ ምናምን የምትሉ መጀመሪያ ሽንት ቤት ስትገቡ ማማ ዳቦ ባባ ዳቦ የሚሉ አስታውሱ። ለእነሱ አንድ ሰው ማንም እንዳያወራ። ማርያምን ጀግኖቻ። በቃ ልጅ በልጅነት ነው ከራሱ እኩያ ነው የሚያድገው። በልጅነት ወልድ በቃ ከራሱ እኩያ። አሌክስ የ43 ዓመት ሲሆን ልጁ የ20 ዓመት ይሆናል። ተቃቅፎ ነው እንደዚህ የሚሄዱት። አስፋልታል እናት አስፋልታል። በቃ ልጅ በልጅነት ነው እና አያገባችሁም። ሂዳችሁ ሽንት ቤት አንቃችሁ ያስገባችሁት ልጅ ሂዳችሁ እዛ አይደረግም በሉ። ስለና አሌክስና ስለእነንትን እንዳታወራ። ሚስተር እሱ ብቻ አይደለም፣ ትምህርት ብቻ አይደለም። ትንሽ መሰራት ኤክስፒሪየንስ፣ የስራ ኤክስፒሪየንስ መውሰድ አለባችሁ። የሆነ ነገር መስራት አለባችሁ። ያም ፎልፎለሽ አንቺ ደግሞ እከክ እኔ ፎሎ አስደራግ ነኝ ብሎክ መሆን አለብሽ። ደፋ ምን አባሽ ነው ፎሎ ማስደረግሽ? እኔ ፎሎ አስደራጊ ነኝ። አንቺ እከክ የቱም የለመድሽውን እዚህ ትጽፊያለሽ። ጅል ኦኮቴ ምን አይነት ጊዜ እንደመጣብን የሶሻል ሚዲያ የሚያለቅ። ሌሎቻችሁ እነዚህ ልጆች ቪዲዮ እንዳታዩ፣ ሌሎች ሴቶች እንደቀላል እንዳታዩት። እናት የሆናችሁም እናንተ ሙጃዎች ልጆቻችሁን ተቆጣጥረው። ሴት ልጅም ወንድ ብሎ ነገር የለም። ወንድ ልጅ በአሁኑ ሰዓት ወንዱም ተጎጂ ነው፣ እንዲሁም ወንዱ ተጎጂ ነው ከሴቷ ይልቅ። እግዚአብሔር ምስክሬ ነው። ሴቷ አይደለችም ተጎጂ፣ ወንዱ የሚዞርበትም እሱ ነው፣ የሚዟዟርበትም እሱ ነው። አይምሰላችሁ። ይዞርበታል ወንዱ። እያየነው ነው። ብዙ ወንዶች ያ ሲስቁ ባለዕዳዎቹ እነሱ ናቸው። እናት አይደለችም። ይህን ታውቃላችሁ። ሁል ጊዜ እዚህ ሀገር ወንድ ነው ባለዕዳ ይመስላችኋል። ከፍ ዝቅ እንዳይል በቃ ሲስተሙ እንዴት ነው? እውነት እኮ ነው። አንዳንዴ ስታስቡት ለአንድ ልጅ $300 300 ዩሮ እና 600 ዩሮ መክፈል፣ 2 ልጅ ብትወልዱ እንኳን 600 ዩሮ ነው። 600 ዩሮ ስራ ቢሰራ አንድ ሰው እዚህ ሀገር ትልቁ ደሞዙ 3000 ብር 2500 ነው። ትልቁ ዝም ብሎ ጠረጋ ወይ የሆነ ላጋ ውስጥ ምናምን መጋዘን ውስጥ ማለት ነው 2500 ነው የሚደርሰው። ከ2500 600 ለልጆች እስከ 700 ነው መሰለኝ። 700 ከፍሎ የቤት ክራይ ከፍሎ ቀለሙን ችሎ ስንት ቢተርፈው ኒክስ። ከዚህ ሁላም ሰራም ነው የሚለው። ምክንያቱም ከሰራ ከ2000 ወይም ኢቨን 1000 ቢያገኝ ለልጅ መክፈል አለበት፣ የተወሰነ ብር መክፈል አለበት። ስለዚህ ይሰሩ።